አይሁድ በጣም የተሰቃየበትና የተረገመበት የት ነው? ሰሜን ነው። ቡዳ ካይላ ቀጥቃጭ የተወል ሰው በህርት አታክ በስትሮክ ሲሞት እሱ ነው የበላው እየተባለ በብረት አግለው እየተኮሱ ከተኙበት ላይ ቤታቸውን በእሳት እየለኮሱ ስንት ንጹህ የአይሁዳውያን የህፃናት የአባቶች የእናቶች ደም ይጮሃል። በዚህ ምክንያት የሁሉ መሬቱ ተባርኮ ውሃው ተባርኮ ሁሉ ነገር ተባርኮ ህዝብ ሊወጣ አልቻለም። አሁንም እያለቀ ያለው ወጣት የሰሜኑ ነው በብዛት። እኛ ተሰደን ይሄር ነው ከሰሜን ነው። ስለዚህ ልብ በሉ፣ በተለይ ሰሜን ላይ ያላችሁ ሰዎች፣ ከሰሜንም የተወለዳችሁ ሰዎች ቁልፉ ፖለቲካዊ አይደለም። የፖለቲካ መንግስት መቀያየር ወይም ደግሞ የመንግስት ጥላቻ አይደለም፣ መንፈሳዊ ነው። ከኪዳኑ ህዝብ ጋር ነው የተጣላችሁት። ንጹህ ደም ፈሷል። የአቤል ደም እስካሁን ይጮሃል ይላል። የሚጮህ ደም አለ። ስለ ጽድቅ፣ ስለ ቅድስና፣ ስለ ፍርድ የሚጮህ ደም አለ ወደ እና ይሄ ሰላም ጤና ይስጥልኝ። እንደምናችሁ ወገኖቼ። እንግዲህ ከመጀመሪያ ጋር ያሰማሁትን መልእክት የሰማችሁት ይመስለኛል። ባለፈው ጊዜ ያቀረብኩትን የጥላቻ መልእክትን የተከተለ በተመሳሳይ የተጠና መንገድ የሚመስል የተላለፈ መልእክት ነው የሰማነው። ራሱን ረቢ ኮከብ ብሎ የሚጠራ ቤተ እስራኤላዊ ወይም የትውልደ ኢትዮጵያዊ እስራኤላዊ ነኝ ብሎ የሚገልጥ ራሱን ግለሰብ ያስተላለፈው መልእክት እንደሚከተለው ሰምተናል። ይህ መልእክት እንግዲህ ምናልባትም በሶሻል ሚዲያ ሲዘዋወር ሰምታችሁ ሊሆን ይችላል። ይሄኛው እንግዲህ ባለፈው ራሱን ነብይ ጆሲ ብሎ ካቀረበው ግለሰብ የማይተናነስ ከፍተኛ ጥላቻና ፖለቲካዊ ግብን ያካተተ እጅግ በጣም አደገኛ ትምህርትን ያስተላለፈው። እንግዲህ ይሄ ግለሰብ ወንጌል ሰብካለሁ ነው የሚለው፣ ክርስቶስ ኢየሱስን ሰብካለሁ ነው የሚለው። ነገር ግን ያስተላለፈው መልእክት ስንገመግምና ስንከታተል እጅግ በጣም አሳፋሪ እና ህዝብን ከህዝብ የሚያጋጭ የሚያጋገር በመካከል ቅራኔን የሚፈጥር መልእክትን ያስተላልፈው። ያው እንደተለመደው ኒዮ ኮሎኒያሊስቶች እና ሊበራል ፔንቴኮስታውያን የከፈቱት ጦርነት እጅግ ብዙ መልክ ያለው ነው። ከወታደራዊ ጦርነት ባሻገር የስነ ልቦናዊና በማህበረሰብን በእምነት ስም መከፋፈል፣ ማዳከም፣ ለራሱ ያለውን አመለካከት እንዲጥልና ስሌቭ ወይም በባርነት እንዲገዛ ለማድረግ የሚደረጉ የስነ ልቦናዊ ጦርነት አካል ተደርጎ የሚወሰድ ነው። የምታዩት እንግዲህ የግለሰብ ያው ለኢትዮጵያ መሰረታዊ ችግር ምክንያቱ የሰሜን ኢትዮጵያ ደም አፍሳሽነትና ቤተ እስራኤላውያን መበደል ነው የሚል ንግግር ተናግሯል። እስኪ እንግዲህ ወንድሞች ሆይ ይህን ነገር በታሪክ ገምግመን ማስቀመጥና አግባብ የሆነ መልስ መስጠት ስለሚገባን እኛም እንግዲህ ግዴታችንን የምንወጣ ይሆናል። ያው እንግዲህ አሁን ያያችሁት መልእክት ለብዙዎች አስረድታችሁ ማህበረሰባችን ያለበትን ችግር እንዲረዳ ምን ያክል ደረጃ ነገሮች እየተወሳሰቡ እንደመጡና አደገኛ የሆነ ጦርነት እንደተከፈተበት እንዲገነዘብ፣ ለዚህም የመከላከል እርምጃ እንዲወስድ እንድናደርግ በክርስቶስ ፍቅር ለምናችኋለሁ። እንግዲህ ወንድማችሁ ወናግ ሰገድ እባላለሁኝ። ይህንን ቻናል ሰብስክራይብ በማድረግ ኮሜንት፣ ሼር በማድረግ እንድናሳድገው ጠይቃችኋለሁ። እስከዛው ድረስ በቀጣይ እንግዲህ ቪዲዮዎችን ላይቭ መስራት እንድንችል የሚያስችለንን የሰብስክራይበር መጠን እንድናገኝ ያው እንድታሳድጉት አደራላችሁ ፈልጋለሁ። እስከዛው ድረስ እንግዲህ በቀጣይ በጥሩ የቪዲዮ ቀረጻና የድምፅ ቅንብር እስክንመጣ ድረስ የክርስቶስ ሰላም ከሁላችሁ ጋር ይሁን። አመሰግናለሁ።